አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናቸው? እኔ ደህና ነኝ አልሐምዱሊላ። ዛሬ እንግዲህ ስለ ድብቅ ካሜራ ነው የምናወራው። ይህ ዕለት እንግዲህ የመዳም ቅመም እነ ማዳም የሉም ብላ ማለት ነው የባባ ልብስ ለብሳ ኩሽና ውስጥ ተፍ ተፍ ስትል ለቲክቶክ ስትሰራ እንደዚህ ምግብ ስትሰራ ነው በድብቅ ካሜራ ያየቻት ማለት ነው። እና ጓደኞቼ ከእንደዚህ አይነት ነገር እንቆጠብ። ያው እንግዲህ እንጀራ ፍለጋ መተን እንጀራችንን በዚህ አይነት ተልካሻ ምክንያት ስራችንን እንዲያናጣ ጥንቃቄ እናድርግ። ለዩቲዩብም ሆነ ለቲክቶክ ቪዲዮ ስንቀርጽ እንግዲህ በየክላሳችን ውስጥ ብቻ ብንደበቅ የተሻለ ነው እላችኋለሁ ጓደኞቼ። እንግዲህ የተሻለውን እንጀራ አላህ እስከሚሰጠን ድረስ በሀገራችን ላይ ያረጋግጠን፣ በራሳችን ቤት በነፃነት የምንንቀሳቀስበትን ህይወት እስኪወፍቀን ድረስ እንግዲህ ጓደኞቼ እስከዛው ጥንቃቄ እናደርግ እላችኋለሁ ጓደኞቼ። በያላችሁበት መልካም ውሎ ሰላማችሁ ብዝት ያድርግልኝ ጓደኞቼ። ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። በሌላ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።